በቡታጅራ አካባቢ ላለ ለሚመለከተው የመንግስት አካል እንዲደርስልን እጃቸው እውነት የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው። በቃ እግዚአብሔርን ወርሺፕ ያደረጉበት የነበረ ፕሌስ ነው። ሙዚቃው ይሄ የሚሰማው ቶን ድምፁ አምልኮ አይደለም እንዴ? ከኔ ጋር ነው ቢከብደኝም መራመድ መሄድ ወደፊት ያቅተኝ ውጊያ ሆኖ ቀንና ሌሊት ተመቅደስና ቤተክርስቲያን ልዩነታቸው ምንድነው? ዛሬ ከማን ጋር ነኝ? ራይ በጌታ ነህ አይደል? አዎ በጌታ ነኝ። እሺ ታገለግላለህ? አዎ። በምን ዘርፍ ነው የምታገለግለው? የእግዚአብሔር ቃል በመስበክ። ሌላስ? ኳየር ውስጥ እዘምራለሁ። እሺ ቆንጆ ነው። ዛሬ የሚኖረን ያው እሱ በቃል ስለሚያገለግል የቃል ጥያቄ ነው። እሺ ሁለት ጥያቄ እጠይቃለሁ። ተመቅደስና ቤተክርስቲያን ልዩነታቸው ምንድነው? ኦኬ ባጭሩ ቤተ መቅደስ ማለት እግዚአብሔር ለእስራኤላውያን በብሉይ ኪዳን ላይ በሙሴ በኩል አማካኝነት ሰጥቶ እግዚአብሔርን ወርሺፕ ያደረጉበት የነበረ ፕሌስ ነው። በሰለሞን በኩል ተሰርቶ በኢየሩሳሌም ይገኛል ማለት ነው። በአዲስ ኪዳን ደግሞ አማኞች በክርስቶስ ኢየሱስ ደም የተዋጀን አማኞች ነን ማለት ነው። ቤተክርስቲያን ደግሞ የአማኞች ስብስብ ነው። በክርስቶስ ኢየሱስ አምነው የዳኑ ሰዎች ስብስብ አንድ ላይ ሲሰበሰቡ ቤተክርስቲያን ይባላል። ዩኒቨርሳሊ ደግሞ የኢየሱስ ክርስቶስ ሙሽራ ነች ማለት ነው። እሺ ጥሩ ነው። በመጨረሻ ብዙ ጊዜ የምታዳምጠው መዝሙር? ብዙ ጊዜ የማዳምጠው መዝሙር የታምራት ኃይሌን ነው። መጻተኞች ብንሆን የሚለው የታምራት ኃይሌን መዝሙር በጣም ነው የምወደው። እሺ ትዘምርልናለህ? መዘመሩን እሺ ልሞክረው። መጻተኞች ብንሆን ምድር ያልተገባም ምንም አልጎደለን ለእኛ ከሚረባን ወላጅ እንደሌለው ልጅ አላደረገ የሁላችን አባት እግዚአብሔር ይመስገን። እግዚአብሔር ይመስገን። ሚናረለት ጨለማ ይገፈፍለት ነፋስ የሚገዙለት ወጀቡ ይታዘዝለት ኢየሱስ ክብር ይሁንለት። በዚህ ላይ ለወጣ የምገረምበትን ነገር ልንገራችሁ። ሙዚቃ ተጫዋቾች የሚቸገሩበት ነገር ስንቆም ሶሎ ዘማሪያን በሉ ምንም ሙዚቃው ይሄ የሚሰማው ቶን ድምፁ አምልኮ አይደለም እንዴ? ለአምላክ እኮ እያጠኑ ነው ሙዚቃ ተጫዋቾቹ። አንሰማቸው እያለን እኮ ምን ዘምረው አንዲት ብሪጅ ኢንትሮ አንጠብቅም። እየዘለሉ መግባት ከሰጣ አንድ ሰው ነው ሲጠብቅ ያየው። ፒያኖን ብንሰማው ደርድረው ውስጥ እንምሰጥ በገናውን ደርድረው እንመሰጥ ማለት የጠፋ 7 የፌሎሺፑ መሪዎች ለ4 ሰዓት ያለማቋረጥ የሰደቡኝ ሰው ነኝ። እሱ ብቻ አይደለም ፎቶዬ ከተማሪዎች ጋር አብሮ እንዳይወጣ ከፌሎሺፑ በደብዳቤ አባረውኛል። እሱ ብቻ አይደለም ከፌሎሺፑ ሸሽቼ አርባ ምንጭ ከተማ አማኑኤል ስገባ ደብዳቤውን ቅጅ ገልብጠው በአርባ ምንጭ ከተማ ሁሉ እንዳያገለግል በአብያተ ክርስቲያናት ሁሉ መሪዎች እያንኳኩ ሄደው ደብዳቤ አድለዋል። እንደ ቴብል ቴኒስ ከዚህ ሲለኝ እዛ ሰፈር ሲሸሽ፣ ከዚህ ሲመታኝ እዛ ሰፈር ሲሄድ እንደኔ ከገንዘብ እስከ አገልግሎት በየትኛውም መንገድ መናቅ መገፋት ከፋቢል ከ5 እና ከ7 ዓመት በኋላ የፕሮቴስታንት እምነት ያከትምለታል። እኔ በጣም የሚገርመኝ ኢየሱስ መቼም እንደማይተወን እኮ እርግጠኛ የምትሆኑት ወንጌላትን እኮ ስታነቡ ነው። እየተኙ ከእናንተ ጋር ሁለተኛ አልቀጥልም አይልም። ተኝተው ጸሎት ጨርሶ ቀስቅሷቸው ኑሮ ይቀጥላል አብሮ። በፍጹም ኮምፕሌን አያደርግም። አነሰን እምነት ሲሉ ሊጨምርላቸው ይመጣል። እንትን የለም ሲሉት የሆነ ነገር ያደርጋል። የሚበሉት የላቸው ሲል ምግብ ይባርካል። በፍጹም ኢየሱስ መቼም አይተዋቸው። እነሱን ካልተው አይተዋል። በእውነት
ልንገራችሁ ከአንድ ከ15 ቀን በፊት በጣም የምወዳት የልብ ጓደኛዬን አጣው እና ስትሞት ሳምንት ሰርጓ ሆኖ ነው የሞተችው እና ሰርጓ ነበረ ሳምንት በቃ አቀጥረን ብዙ እያሰብን ስለ መስክ ፎቶ እያወራን ስለ ሰርግ እያወራን ድንገት ሞተች። ፕላን ነበራት ዲግሪዋን ተመርቃ ብዙ ነገር ማጨት ታስብ ነበረ። ነገር ወደ ማይቀርበት ዘላለማዊ ወደ ሆነው ቤቷ ሄደች እና አንድ ነገር ታዘብኩ። በጣም ወደ ውስጥ ይመጣ ለካ እኔ እንደማቀደው አይደለም ህይወት፣ እኔ እንደማስበው አይደለም ሩጫ። እንደኔማ ቢሆን ሊኖር ብዙ ነገር አቅዳለሁ፣ እንደ እህቴ ሐሳብ ቢሆን ብዙ አቅዳለች። ነገር ግን እግዚአብሔር ነው የወደደው ነው የሚያደርገው። እውነት አንድ ባርኮት ልባርካችሁ። እንደ ማቱሳላ ዕድሜያችሁ ረዝሞ ታሰሩ ሞታችሁ ከምትባሉ እግዚአብሔር እንደ ጳውሎስ ያደርግላችሁ። እግዚአብሔር እንደ ጴጥሮስ ያደርግላችሁ። ሩጬን ሮጬ ጨረስኩ የሚል ኑሮ እግዚአብሔር ያደርግላችሁ። በዘመናችሁ ዕድሜ ያስረዝማችሁ። ወለዱ ሞቱ ከሚባል ህይወት ለእግዚአብሔር ክብር ለእግዚአብሔር ዓላማ በእግዚአብሔር መልክ መስለው ሞቱ መባል ይሆንላችሁ። ማራዚያናስ እውነት እግዚአብሔር ዕድሜያችሁ ሲጨምረው ዕድሜያችሁ ሲያስረዝመው ለዓላማው ያስረዝመው ለፕሮግራሙ ያስረዝመው። አግበስብሳችሁ መጨረሻችሁ ሲኦልና መጨረሻችሁ ጥፋት እንዳይሆን እግዚአብሔር የፈቀደው ፕሮግራም መኖር ይሁንላችሁ። እውነት ህይወት አጭር ናት። ጌታ ሊመጣ በደጅ ነው። ነገር ሁሉ እንዳበቃ ያሳውቃል። ሰማቸው እኮ ባንተ ላይ ሲመካከሩ ጃችን ገብቷል እሱ ነገር ከዚህ በኋላ አለቀለት ሲሉ እግዚአብሔር ግን ስላንተ ምን እንዳለ ታውቃለህ? በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል፣ መልስለታለሁ። በመከራውም ጊዜ ከእሱ ጋር ሆናለሁ፣ አድነዋለሁ፣ ከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ምንም አያመጡ ደጋገምክ ይሉኛል፣ ምነው ይሄን ስም አበዛህ ይሉኛል፣ ምነው ይሄን ስም ዋልክበት ይሉኛል፣ ምነው በዚህ ስም አጋነንክ ይሉኛል፣ ምነው ይሄን ስም ቀን አንድ ኢየሱስ 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 እያሉ ድንገት የሆነ ቀን አቤት ይላል። ከሰማይ ብቅ ይላል። አቤት ይላል። ሰርፕራይዝ ካረገን በመመለሱ ያረገናል። በጣም ነው የምወዳችሁ። ከእናንተ ጋር ደግሞ ሰማይ ስለምንቀጥል በእውነት እኔ እዚህ ከተማ አንድ ቦታ እያገለገልኩ ከኔ ጋር ሌላ አገልጋይ እንደዚህ መጥቷል። በጣም ጌታ የሚጠቀምበት እዛ ጋር ምናምን ብሎ የሆነች እናት አመጣ። በእውነት ጠፈፍ ያሉ እናት ናቸው። አመጣ። ትጨነቃለሻል? አዎ ጦጣው ነው። አይ ምንድነው ጦጣ አለች። ጦጣው ነው የሚያስጨንቅሻል። ኧረ የምን ጦጣ ነው? እኔ ልጅ አስቸግሮኝ ነው አለች እሷ። እና ያዛት እዚህ ጋር እጃቸው እውነት የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው። በቃ ፒንሳ ራሱ እንደዛ አንዳንዴ ያሟልጫል ራሱ ፒንሳ ራሱ በጣም ያዘ። ወደዛ ገፋት፣ ወደዚህ ገፋ፣ ወደዛ ገላገለኝ ከመከራው ብዛት ገላገለኝ ከሚያስጨንቀኝ ገላገለኝ ወደፊት እንዳልሄድ ገላገለኝ ከሚጎትተኝ ችግሬን ጣልክልኝ ወደ ኋላ ጉልበቴ እንዳይደክም እንዳይላላ ምን እሰጣለሁ መድኃኒቴ ደስታና ዝማሬ ገባ ቤቴ። በቡታጅራ አካባቢ ላለ ለሚመለከተው የመንግስት አካል እንዲደርስልን ይሄንን ቪዲዮ ኮፒ ሊንክ እና ሼር እንድታደርጉ በጌታ ፍቅር እጠይቃችኋለሁ። በቡታጅራ መካነ ኢየሱስ ቤተክርስቲያን የተሰጣት ቦታ ላይ ያለ አግባብ በመግባት መሪዋንም ደግሞ በመደብደብ ጭምር የቤተክርስቲያኒቱን ንብረት የሆኑትን የልጆች መጫወቻዎች በማፈራረስ ቆርቆሮዎችን በማፈራረስ እንግዲህ እንደደረሰ መረጃ ከሆነ ህጋዊ ያልሆነ የመሬት ወረራ እየተደረገባት ይገኛል። ይህንን የሚያደርጉ ሰዎች ደግሞ ያለ ፍቃድ ያለ ምንም ህጋዊ ወረቀት
በወረቀት ነው ገብተው ይሄንን ወረራ ሲያደርጉ የነበረው። ስለዚህ ህጋዊ ባልሆነ መልኩ የሚደረገውን በቤተክርስቲያኒቷ ላይ የሚደርሰውን ጥቃት እንቃወማለን። በዛ አካባቢ ያላችሁ የመንግስት አካላት ይሄንን ቪዲዮ አይታችሁ መልስ እንድትሰጡን እንጠይቃችኋለን። ክርስቲያኖች ግን ይሄንን ቪዲዮ ሼር አድርጉላት። ፍትህ በቡታጅራ ለምትገኝ መካነ ኢየሱስ ቤተክርስቲያን